እንዴት አደራችሁ? ሰላም ናችሁ? እንደምናችሁ? ዛሬ የምንመለከተው ቶፒክ ወይ ደግሞ አርዕስት የሰዎች የተፈጥሯዊ ባህሪያት ናቸው። ለተሳካና ለተሳለጠ የመሪና ተመሪነት ግንኙነት መሪዎች የራሳቸውን የሚመራቸው ሰዎች ባህሪያት ለይቶ ማወቅና ከዚህም ጋር በተያያዘ ጠንካራና ደካማ ጎናቸውን መረዳት ተፈላጊ ወይ ደግሞ አስፈላጊ ጉዳይ ነው። ለዚህም የስነ ልቦና ሊቃውያን ስለ ሰዎች ባህሪያት ምን ይላሉ? የስነ ልቦና ሊቃውንት የዓለም ሰዎች ባህሪያት ወይም በሙሉ ወይም በአጠቃላይ በአራት ባህሪያት ይመደባሉ። እነሱም ሳንጉዊን፣ ሜላንኮሊ፣ ኮለሪክ እና ፍሌግማቲክ የሚባሉ ናቸው። እንግዲህ አራቱን በእያንዳንዱ እንመለከታለን ለየብቻቸው ማለት ነው። ሳንጉዊን የሚባለው በመጽሐፍ ቅዱስ የተመሰለው በጴጥሮስ በሚለው ነው። ሳንጉዊን ተፈጥሮ ባህሪ ያለው ሰው ሁል ጊዜ ደስተኛ፣ ፍልቅልቅ ነው፣ ተግባቢ፣ ተጫዋች፣ በሰዎች ዘንድ ተወዳጅ፣ ቀና ሀሳቢ፣ ተስፈኛ፣ ስርዓትን ማክበር የማይወድለት፣ ስሜታዊነት የሚያጠቃው፣ በቀላሉ አቋሙን የሚቀይር፣ ራሱን ደስተኛ ሆኖ በአካባቢ ያሉትን ሰዎች ሁሉ ደስ ለማሰኘት የሚፈልግ ነው። ሰውን የመማረክ ኃይል ወይም ችሎታ አለው። በንግግሩ ብዙዎችን የመሳብ ኃይል አለው። በመሆኑም ባለ ብዙ ወዳጅ ነው። ብቻውን መሆን በጣም ይጠላል። በራሱ ሙሉ እምነት አለው። የሌላውን ሰው ሀዘንና ደስታ እንደ ራሱ አድርጎ የመውሰድ ባህሪ ያለው ሰው ነው። ሲሳሳት እንኳን ተፈጥሮ ነው ተብሎ ነው በቀላሉ የሚታለፈው። ሰዎች ሁሉ በእርሱ ትኩረት እንዲሰጡ ይፈልጋል። ብዙውን ጊዜ የጀመረውን አይጨርስም። ያለውን ችሎታ ሁሉ እንደሚገባ አይጠቀምበትም። እንዲህ አይነት ሰዎች መመስገን፣ መደነቅ፣ የሰው ሁሉ ዓይን በእነርሱ ላይ እንዲያርፍ ይፈልጋሉ። ሁለተኛው ሜላንኮሊ ነው። ሜላንኮሊ የሳንጉዊን ተቃራኒ ባህሪ ነው። የሜላንኮሊ ተፈጥሮ ባህሪ ያላቸው ሰዎች ከሰው ጋር ብዙ የማይቀላቀሉ በጣም ዝምተኛ የሆኑ ናቸው። ብዙ ወዳጅ ማፍራት አይሆንላቸውም። ቁጥብ፣ ጥንቁቅ፣ ሀሳብ የሚያዘወትር፣ ሰላማዊ፣ ራሱን የሚገዛ፣ እምነት የሚጣልበት፣ ባህሪው ማይዋዥቅ እና ጭምት ነው። አቅማቸው መመዘን ስለሚችሉ ከሚችሉት በላይ ኃላፊነትን አይወስዱም። ስሜታቸው በቶሎ ይጎዳል፣ በቀላሉ ይከፋቸዋል። የሚያደርጉት ነገር በሙሉ በጣም ጥሩ በሆነ ሁኔታ ማድረግ አለብኝ ብለው ያስባሉ። ስርዓት ያላቸው ናቸው። ደስታና ሐዘንን አምቆ መያዝ፣ ስለ ጥቅሙና ጉዳቱ ለሰው አለመናገር፣ ሚስጥር ሁሉ ስውር መሆኑንና ኃይሉን፣ ብርታቱን፣ ችሎታውን መደበቁ ይሄ እንግዲህ መሰረታዊ መለያው ነው የዚህ አይነት ሰው። ሶስተኛው ኮለሪክ የሚባለው ነው። ኮለሪክ የሚመሰለው ብዙውን ጊዜ እንግዲህ በጳውሎስ